ወደ ሰማይ የበነኑ ጠባቂዎች የኤለን ሞር ማብራት ቤት ሚስጥር። ዛሬ 3 የተለያዩ ሚስጥሮችን ይዤላችሁ ቀርቤያለሁ። ይሄኛው የመጀመሪያው ነው። ታህሳስ 15 ቀን 1900 እንደ ኢትዮጵያን አቆጣጠር በስኮትላንድ አቅራቢያ በምትገኝ ኤለን ሞር የተባለች ጭር ያለች ደሴት ላይ አንድ አስደንጋጭ ነገር ተከሰተ። ለመርከበኞች መንገድ የሚያሳዩ ግዙፍ መብራት ቤት በድንገት ብርሃኑን አጠፉ። በደሴቱ ላይ የነበሩት 3 ልምድ ያላቸው ጠባቂዎች የት ደረሱ? ይህ ጥያቄ ለዘመናት ሳይንቲስቶችንና መርከበኞችን ሲያወዛግብ ኑሯል። ዛሬ አየር ላይ እንደ በነነ ጭጋግ የጠፉትን የ3ቱን ሰዎች ሚስጥር እንፈትሻለን። ከ10 ቀናት በኋላ የእርዳታ መርከብ ወደ ደሴቱ ደረሰች። ፈላጊዎች ደሴቱ ላይ ሲያርፉ ያጋጠማቸው ነገር የሚያስፈራ ዝምታ ነበር። የማብራት ቤቱ በር ተቆልፏል። ወደ ውስጥ ሲገቡ ግን እጅግ አስደንጋጭ የሆኑ ነገሮችን ይመለከታሉ። ምድጃው ላይ ምግብ ተዘጋጅቶ ቀዝቅዟል። አንድ ወንበር ተገልብጦ ወድቋል። በግድግዳው ላይ ያለው ሰዓት ቆሟል። ነገር ግን በደሴቲቱ ላይ አንድም የሰው ልጅ ነፍስ አልነበረም። 3ቱም ሰዎች ንብረታቸውንና ምግባቸውን ጥለው የት ሊሄዱ ይችላሉ? ፖሊሶች ጠባቂዎች የሚጽፉበትን ማስታወሻ አገኙ። በመጨረሻዎቹ ቀናት የተጻፉት ማስታወሻዎች ግን እጅግ የሚረብሹ ነበሩ። ታህሳስ 12 ቀን ከዚህ በፊት አይቼው የማላውቀው ብርቱ ማዕበል መጥቷል ይላል። ታህሳስ 15 ቀን ማዕበሉ ቆሟል፣ እግዚአብሔር ሰላሙን ሰጥቶናል የሚል ነበር የመጨረሻው ጽሑፍ። የሚገርመው ግን በዚያን ወቅት በዚያ አካባቢ ምንም አይነት ማዕበል እንዳልነበር ከሌሎች መርከበኞች የተገኙ መረጃዎች ያረጋግጣሉ። ጠባቂዎች ምን አይነት ማዕበል ነው ያዩት? ለዚህ መጥፋት 3 ዋና ዋና መላምቶች ቀርበዋል። አንደኛው ግዙፉ ማዕበል። በድንገት የመጣ ግዙፍ ማዕበል 3ቱንም ሰዎች በአንድ ላይ ጠራርጎ ወስዷቸዋል የሚለው ሳይንሳዊ መላምት ነው። ሁለተኛው የአእምሮ መቃወስ። አንደኛው ጠባቂ ሌሎችን ገድሎ ራሱን ባህር ውስጥ ወርውሯል የሚል የፖሊስ ጥርጣሬ ነበር። ሶስተኛው የባህር ጭራቆችና መናፍስት። የአካባቢው መርከበኞች ደሴቲቱ የተረገመች እንደሆነችና ሰዎችን ግዙፍ የባህር ወፎች ወይም መናፍስት እንደወሰዷቸው ያምናሉ። የስኮትላንድ መንግስት ጉዳዩን በተፈጥሮ አደጋ ምክንያት እንደሆነ ገልጾ ፋይሉን ዘግቶታል። ሆኖም ግን የጠባቂዎቹ አስክሬን አንድም ቀን አልተገኘም። የታሸገው ምግብ፣ የቆመው ሰዓትና ያልበራው ማዕበል ግን ዛሬም ድረስ ታሪኩን በዓለም ላይ ካሉ አስፈሪ ሚስጥሮች ተርታ ያሰልፈዋል። ኤለን ሞር ዛሬም ድረስ አለች። መብራት ቤቱም ዛሬ በሰው ሳይሆን በሮቦት ይሰራል። ምክንያቱም ማንም ሰው እዚያ ለማደር ስለማይደፍር። እናንተስ 3ቱ ሰዎች የት የደረሱ ይመስላችኋል? ሐሳባችሁን ኮሜንት ጋር አጋሩ። ያልተፈታው ሚስጥር 2 ሰው ወይስ ዝንጀሮ? በዓለም ላይ ሳይንስን ግራ ያጋባው የኦሊቨር ሚስጥር። በ1970ዎቹ መጀመሪያ ላይ ዓለምን ያስደነገጠ አንድ ፍጡር ታየ። ስሙ ኦሊቨር ይባላል። ኦሊቨር ዝንጀሮ ወይም ቺምፓንዚ ቢመስልም ባህሪው ግን ከማንኛውም እንስሳ የተለየ ነበር። እንደ ሰው በሁለት እግሩ ቀጥ ብሎ ይራመዳል። ከሰዎች ጋር መቀመጥና መጠጣት ይወዳል። አልፎ ተርፎም ከዝንጀሮች ይልቅ ለሰዎች ፍቅር ያሳያል። ሳይንቲስቶች ይህ ፍጡር የሰውና የዝንጀሮ ድብልቅ ሂውማን ቺፕ ሃይብሪድ ነው የሚል ጥያቄ አነሱ። ዛሬ የኦሊቨርን ሚስጥር ሕይወት እንመረምራለን። ኦሊቨር ከሌሎች ዝንጀሮች የሚለይባቸው ብዙ ነገሮች ነበሩ። አንደኛ አረማመዱ። እንደ ሰው ቀጥ ብሎ ለረጅም ርቀት መጓዝ ይችላል። ሁለተኛ መልኩ። ፊቱ ከዝንጀሮ ይልቅ የሰውን መልክ ይቀርባል። ዝንጀሮም ትንሽ ነው። ሶስተኛው ባህሪ። ልብስ መልበስ ይወዳል። ቴሌቪዥን ይመለከታል። እናም ከሌሎች ዝንጀሮች ጋር መግባባት አይፈልግም ነበር። ባለቤቶቹ ኦሊቨር የራሱ የሆነ ስነ ምግባርና ፍላጎት እንዳለው ይመሰክሩ ነበር። በ1970ዎቹ አጋማሽ ላይ ሳይንቲስቶቹ ኦሊቨርን ለመመርመር ወሰኑ። ዝንጀሮ 48 ክሮሞዞም አለው፣ ሰው ደግሞ 46 አለው። ኦሊቨር ግን 46 ክሮሞዞም ሊኖረው ይችላል የሚል ግምት ነበር። ይህ ማለት መካከለኛው ፍጡር ተገኘ ማለት ነው። ይህ ዜና በወቅቱ በጋዜጦች ላይ የዝንጀሮ ሰው በሚል ርዕስ በዓለም ዙሪያ ተናፈሰ። ኦሊቨር በታዋቂነቱ ምክንያት ለተለያዩ ትርኢቶች ሾውስ እንዲውል ተደረገ። ነገር ግን በስተጀርባ ያለው ሕይወቱ አሳዛኝ ነበር። ለላቦራቶሪ ምርምር ተሸጠ። በትንሽ ቤቱ ውስጥ ለዓመታት ተቆለፈበት። ይህ አስተሳሰብ ያለው ፍጡር በሰዎች መካከል ቦታ በማጣቱ ለከፍተኛ ስቃይ ተዳረገ። የሰው ልጅ ኦሊቨርን እንደ እንስሳ ወይስ እንደ ሰው ሊያዩ ይገባል የሚለው የሞራል ጥያቄ ዛሬም ይነሳል። በ1990ዎቹ መገባደጃ ላይ
በላቀ የዲኤንኤ ቴክኖሎጂ ኦሊቨር በድጋሚ ተመረመረ። ውጤቱ ግን ብዙዎችን አስገረመ። ኦሊቨር የሰውና የዝንጀሮ ድብልቅ ሳይሆን የትውልድ ለውጥ የገጠመው ዝንጀሮ መሆኑ ተረጋገጠ። ሆኖም ግን ለምን እንደ ሰው ባህሪ ለማሳየት እንደበቃና ለምን ቀጥ ብሎ ለመራመድ እንደቻለ ሳይንቲስቶች አሁንም የተሟላ መልስ የላቸውም። ኦሊቨር በ2012 እንደ አውሮፓውያን አቆጣጠር በሰላም አረፈ። የሱ ታሪክ የሰው ልጅ ስለ ዝግመተ ለውጥ ያለውን ግንዛቤ የፈተነ ነበር። ኦሊቨር እንስሳ ብቻ አልነበረም፣ የራሱ ስሜትና ማንነት ያለው ፍጡር እንጂ። እናንተስ የኦሊቨር ታሪክ ምን ያስተምራል ትላላችሁ? ሐሳባችሁን ኮሜንት ጋር አጋሩ። ያልተፈታው ሚስጥር 3 የአፍሪካ ኤልዶራዶ የንግሥት ሳባና የጠፋው ወርቅ ሚስጥር። ለዘመናት አሳሾችና የታሪክ ተመራማሪዎች አንድን ቦታ ፍለጋ ዓለምን አዳርሰዋል። ኦፊር በመጽሐፍ ቅዱስና በጥንታዊ መጽሐፍ ላይ እንደተጠቀሰው ንጉሥ ሰለሞን ቤተ መቅደሱን ለማሰራት የተጠቀመበት እጅግ ጥራት ያለው ወርቅ የመጣው ከዚህ ሚስጥራዊ ቦታ ነው። ይህ የወርቅ ምድር የአፍሪካ ኤልዶራዶ ተብሎ ይጠራል። ብዙዎች ይህ ቦታ በኢትዮጵያ ምድር ተቀብሮ እንደሚገኝ ያምናሉ። ዛሬ የንግሥት ሳባን የወርቅ ማዕድን ፍለጋ እንጀምራለን። ታሪኩ የሚጀምረው ከ3000 ዓመታት በፊት ነው። ንግሥት ሳባ ወደ ኢየሩሳሌም ስትጓዝ እጅግ በጣም ብዙ ወርቅ፣ ዕንቁና ሽቶ ይዛ ነበር። ይህ ሁሉ ሀብት ከየት መጣ? ኢትዮጵያ በወቅቱ የዓለም የወርቅ ማዕከል እንደነበረች ይነገራል። ንጉሥ ሰለሞንና ንግሥት ሳባ የነበራቸው የንግድ ትስስር ኦፊር የተባለውን ቦታ ማዕከል ያደረገ ነበር። ይህ ቦታ ግን ዛሬ የት ይገኛል? በቅርቡ የአርኪኦሎጂ ተመራማሪዎች በሰሜን ኢትዮጵያ በትግራይ ክልል አብራ ሐጽባ አካባቢ አንድ ትልቅ ግኝት አግኝተዋል። ሉዊስ ስኮፊልድ የተባሉ ታዋቂ አርኪኦሎጂስት የንግሥት ሳባ ወታደሮች ይጠቀሙበት የነበረና ፊደላት የተቀረጹበት ትልቅ ግንብ አግኝተዋል። ከግንቡ በስተጀርባ ደግሞ እጅግ ጥልቅ የሆነ የወርቅ ማዕድን መኖሩን ደርሰውበታል። ይህ ማዕድን ለሺህ ዓመታት ሳይነካ መቆየቱ ታሪኩን እውነት ያደርገዋል። ኢትዮጵያ ውስጥ ብቻ ሳይሆን አንዳንድ አሳሾች በዚምባብዌ ግሬት ዚምባብዌ አካባቢ ኦፊር ሊገኝ ይችላል ብለው ገምተው ነበር። ነገር ግን ጥንታዊ የንግድ መስመሮች የሚያሳዩት ወርቁ በቀጥታ ከኢትዮጵያ ወደ ቀይ ባህር ከዚያም ወደ ኢየሩሳሌም ይጓጓዝ እንደነበር ነው። በኢትዮጵያ ተራሮች ውስጥ ተቀብረው የሚገኙት ጥንታዊ ዋሻዎች ዛሬም ድረስ ከፍተኛ ወርቅ እንደያዙ ይነገራል። በአካባቢው የሚኖሩ ሰዎች ስለ ወርቅ ማዕድኑ የተለየ እምነት አላቸው። ወርቁን ለመውሰድ የሚሞክር ሰው በመናፍስት ይቀጣል የሚል ፍርሃት አለ። ለዘመናት ማዕድኑ ሳይቆፈር የቆየው በዚህ ምክንያት እንደሆነ ይነገራል። ይሁንና ዛሬም ድረስ በአካባቢው ያሉ ወንዞች የወርቅ ቅንጣቶችን ያፈሳሉ። ይህ ደግሞ በምድር ውስጥ ትልቅ የወርቅ ከተማ ለመኖሩ ትልቅ ማስረጃ ነው። የአፍሪካ ኤልዶራዶ ተረት ብቻ አይደለም፣ በኢትዮጵያ ተራሮች ውስጥ የተደበቀ እውነተኛ ሀብት እንጂ። ንግሥት ሳባ የተጠቀመችበት ማዕድን ከተገኘ የዓለም ታሪክ በሙሉ ሊቀየር ይችላል። እናንተስ ይህ ወርቅ መቼ ይወጣል ትላላችሁ? ቪዲዮውን ከወደዳችሁት አስተያየታችሁን ጻፉልን። ድጋሚ እንድንገናኝ ከፈለጋችሁ ሰብስክራይብ አድርጋችሁ ቆዩን። መልካም ጊዜ